እናትህን የምታንቋሽሽ ከሆንክ በአደባባይ የሚያንቋሽሽ ልጅ አላህ ሊሰጥህ ይችላል። በአባት ይታፈራል እንደ ለመሆኑ፣ በእናት ይታፈራል እንደ ለመሆኑ። በእናት በአባት ስሟ ብቻ እኮ አቻ የለውም። እናት እናት ናት። በእናት ይታፈራል። ፊቷ ስለበለዘ፣ በእኛ ቀጥና ስለሆነች፣ አለባበሷ ስላላማረ፣ እኛን ለማሳደግ ስለተጨነቀች፣ ከሰውነት ስለወጣች በእናትና በአባት ይታፈራል። ያ አብደላህ ወላሂ ሉቅማኑል ሐኪም ወቃለ ሊብኒሂ ኢእቲኒ ቢሸይኢን ሚነል ጀና፣ የጀነት የሆነን ነገር አንጣልኛል። ፈአስረአል ወለዱ፣ ልጁ እየሮጠ ሄደና ፈአታሁ ቢሐፍለቲን ሚን ቱራብ፣ አንድ ጭብጥ አፈር ይዞ መጣውና ለአባቱ ምን አለው? ሃዛ ቱራቡን ሚን ቱራቢል ጀና፣ ሃዛ ቱራቡን ሚን ቱራቢል ጀና። ወቃለ ሉቅማኑ ሊብኒሂ ሚን አይነ ጅእተ ቢህ፣ ከየት ነው ያመጣኸው? ዱንያ ላይ ነው ያለህ የጀነት አፈር ከየት አገኘህ አለው። ቃል የሉቅማን ልጅ ብሎ አለ ሚን ታሕቲ ቀደሚ ኡሚ፣ ሚን ታሕቲ ቀደሚ ኡሚ፣ ከእናቴ እግር ስር ነው ያገኘሁት። አንዴ የአላህ መልእክተኛ አንድ ሰው ሀጅ መሄድ አለብኝ ሲሏቸው እናትና አባት አለህ ወይ አሉ። አዎን አላቸው። እናት አለህ? አዎ። ኢልዘመሃ ፈኢነል ጀነተ ታሕተ ሪጅለይሃ ወፊ ሪዋየትን ዒንደ ቀደመይሃ ከማ ሐሰነሁል አልባኒ። እናትህን ኸድም፣ ጀነት ያለው ተናት እግር ስር ነው አሉት። ገፍተሃል ልገባ ነው፣ ወሩራሃል ልገባ ነው። ፍትህ የሰፈነበት አገር እኮ ነው አኼራ። ጉልበት አይጠቅም፣ ገንዘብ አይጠቅም፣ ቀዋ አይጠቅም፣ ስልጣን አይጠቅም፣ ከፍ ማለት አይጠቅም። መልካም ስራ ብቻ ነው የሚጠቅመው። ትንሽ የሆነ ሁላ ትልቅ ይሆናል። እዚህ ሰው የሚገፈትረው፣ ሰዎች የሚሰድቡት፣ የሚያንቋሽሹት፣ ተራ ሰው አድርገው የሚያዩት መስጊድን የያዘ ሰው ግን ነገ በላች ሆኖ እናየዋለን። ወላሂ ያ አብደላህ፣ ለዚህ ነው ታዳኛ በእናትና በአባቶቻችን ሐቅ መጠየቅ የለብንም። ያ አብደላህ